እንኳን ድል ነስተን በዚህ ታላቅ ጉባኤ ተገኘን። ይህ ጉባኤ እጅግ ታላቅ ጉባኤ ነው። በዓለም ውስጥ ካሉት ጉባኤዎች ሁሉ ይህ ጉባኤ ይበልጣል። አሜን አሜን። ይህ ጉባኤ በዋይት ሃውስ ካለው ጉባኤ ይሄ ጉባኤ ይበልጣል። በተባበሩት መንግስታት ድርጅት ቢሮ ካለው ጉባኤ ይልቅ ይሄ ጉባኤ ይበልጣል። በአፍሪካ ህብረት ካለው ጉባኤ ይልቅ ይሄ ጉባኤ ይበልጣል። በአውሮፓ ህብረት ካለው ጉባኤ ይልቅ ይሄ ጉባኤ ይበልጣል። የእግዚአብሔር መንግስት ጉባኤ ነው። በ4 ኪሎ ቤተ መንግስት በኢትዮጵያ ውስጥ ካለው ጉባኤ ይልቅ ይሄ ጉባኤ ይበልጣል። ምክንያቱም ህግ ከዚህ ነው የሚወጣው። ከዓለም ነገስታት ጉባኤዎችና ከፓርላማዎቻቸው በሙሉ የሚወጣው ህግ የደም ህግ ነው። ዓለምን በሙሉ እያጠፋ ያለ ህግ ነው። የትኛው? የመጨረሻው ግን ከክብሩ መገለጥ ቅዱሳን ከጽዮን ህግ ይወጣል፣ ዓለምን ይለውጣል። ስለዚህ የምናገረውን ነገር አውቄ ነው የምናገረው፣ አስተውዬ ነው የምናገረው። እንደ እግዚአብሔር ሰው ነው የምናገረው። ከቃሌ የሚያልፍ ነገርም ደግሞ የለም። ምክንያቱም እግዚአብሔር ተናገረ፣ እንደ እግዚአብሔር መልአክ እንደ አምላክ ይሆናሉ በዛን ቀን ብሎ በዘካርያስ በተናገረው መሰረት ያ ቀን መጥቷልና አሁን እኛ እንደ እግዚአብሔር መልአክ እንደ አምላክ ነን። አሜን። ይሄ ነው እንደ እግዚአብሔር መልአክ እንደ አምላክ ይሆናሉ አለ። በኢየሩሳሌም ያሉት ኢየሩሳሌሙ ይሄ ነው፣ ጽዮኑም ይሄ ነው። የመካከለኛው ምስራቅ ኢየሩሳሌምና ጽዮን የተረገመ የደም ምድር ነው። አሁን የክርስቶስ ኢየሩሳሌም የእግዚአብሔር ቤት ተራራ ይኸው ተገልጠናል። ከዚህ ህግ ይወጣል። የዓለም ነገስታትንና መንግስታትን ህግ በጠቅላላው ያጠፋል። ምስላቸውን ያጠፋል፣ ሐውልቱን ያጠፋል። አዲስ ሰማይና ምድር ይገልጣል። ምክንያቱም ከጽዮን የሚገለጠው ህግ በራእይ ምዕራፍ 10 መሰረት ለዓለም ለነገስታትም፣ ለወገኖችም፣ ለነገዶችም፣ ለቋንቋዎችም በሙሉ ስለሆነ የዘላለም ወንጌል መለከት ስልጣኑ በዚህ ልክ ስለሆነ በዚህ ልክ ነው ከዚህ ጉባኤ ቃል የሚወጣ ለሁሉም ነው። ሁሉም ከዚህ በታች ናቸው። እኛ በላይ ያለን ነን። ክብር ለእግዚአብሔር ይሁን። የዓለም ነገስታት፣ የዓለም መንግስታት፣ የዓለም አለቆች፣ የዓለም ሻለቆች፣ የዓለም ጄኔራሎች በሙሉ ከጽዮን እግር ስር ወይም ከእግራችን ስር ናቸው። ምን በልጠው እኛ ነን። ህግ የሚያወጣው ከዚህ ነው። ቢወዱ ወይ ቢጠሉ፣ ቢቆጡ ወይ ቢበሳጩ፣ ቢከፋቸው ወይ ደስ ቢላቸው ምንም ልዩነት አይፈጥርም። ክብር ለኢየሱስ ይሁን። አሜን ሃሌሉያ። እንደ እግዚአብሔር ሰው እናገራለሁ። እንደ ተላኩኝ እንደ መልእክተኛነቴ እናገራለሁ። ጌታ የሚገለጥበት ዘመን ደርሷል። የመጨረሻውን ቃል ነው የምንናገረው። ጌታ በክብር ይገለጣል። አሜን። እንደ እግዚአብሔር መልአክ እንደ አምላክ ይሆናሉ አለ። አሁን እሱ ቀን መጥቷል። እኛ አሁን እንደ እግዚአብሔር መልአክ እንደ አምላክ ነን። የእግዚአብሔር መልአክ ወይም አምላክ ምንድን ነው የሚያደርገው? ጭንቀት አለው? ለምንም ነገር ጭንቀት የለውም። ልመና ሳለው ለምንም ነገር ልመና የለውም። ልበ ሙሉ ነው። የእግዚአብሔር መልአክ ልበ ሙሉ ነው። ልመናም የለውም። ምስጋና ግን አለ። ለእግዚአብሔር ምስጋና ያቀርባል። ለእግዚአብሔር አምልኮ ያቀርባል። ለእግዚአብሔር ስግደት ያቀርባል። ልመና ግን የለውም። እኛ ደግሞ የእግዚአብሔር ልጆች እንደመሆናችን ምንም ልመና የለንም። አሁን የሁሉ ወራሾች ነን። የቅድስተ ቅዱሳኑን ምስጢር ነው የምነግራችሁ። እኛ ወራሾች ነን። ወራሽ አይለምንም። ስለዚህ እንደ እግዚአብሔር መልአክ እንደ አምላክ ነንና ለምን የሚባል አምላክ በእኛ ውስጥ ስላለ በዚህ ልክ የምንገለጥበት ሰዓት ነው። አለበለዚያ አይሆንም። ሙላቱን አናመጣም። በዚህ ልክ ተገልጠናል። በዚህ ልክ ነን። በዚህ ልክ እንኖራለን። በዚህ ልክ እንመላለሳለን። በዚህ ልክ እንናገራለን። በዚህ ልክ እናስተምራለን። የሚመች አይደለም። ለዓለም አይመችም። እንዴት አድርጎ ይመቻል? ለእኛ ይመቻል፣ ለእግዚአብሔር ይመቻል። ለሰይጣንና ለዙፋኑ ግን አይመችም። ሰይጣንና ዙፋኑ በዚህ ቃላችን ይገለበጣል። አሜን አሜን። አውሬው ማን ይመስለዋል እያለ ያለ ትውልድ ነው። አሁን የአውሬው ትውልድ የጭራቁ ትውልድ ነው። አሁን ጭራቁ ማን ይመስለዋል? እኛ ግን ጭራቁን እናቃጥላለን እያለ ነው። ጭራቁ በአፋችን ቃል ነው የሚቃጠል። ራእይ ምዕራፍ 12 ዘንዶ የሚለው ወይም አውሬ የሚለውን ጭራቅ ነው ያለው። ትክክለኛ ስሙ ጭራቅ ነው። ስለዚህ ዓለምን አሁን እያጨለመና እያጠፋ ያለውን ጭራቅ በአፋችን ቃል እናቃጥለዋለን። ሰዎቹ እኛ ነን። ተገልጠናል። ባለፈው ሳምንት አይተናል። ስለ ዓለም አቀፍ ሰርቬይላንስ አይተናል። እኛን እየፈለገ ያለ ነው። እኛም ተገልጠናል። እኛን አያይንም።
ምክንያቱም በምንም አይነት አንከሰትም ለሱ አሁን ቅዱሳንን ለመፈለግ ነው እየጣረ ያለው ከዚህ ከሚጥርባቸው ትልቁ ስራዎች አሉ artificial intelligence በኢየሱስ ስም ይቃጠላል መጀመሪያ እሱን አቃጥዬ ነው እግዚአብሔርን ቃል መናገረው ለምን መሰላችሁ በምድር ያሰራችሁት በሰማይ ምን ይሆናል ይታሰራል ምን በሰማይ ይታሰራል ሲል በምድር ሲል በምድር ሲል እኛ ነን እዚህ ያለነው እዚህ ያሰርነው እግዚአብሔር እዛ ሆኖ ያስረዋል አሜን ነገሩ እኮ ሰማይ የለም እዚህ ምድር እኮ ነው እኛ ስንናገር እግዚአብሔር እየተናገረ ነው ማለት ነው እንደ አምላክ ነና እንደ አምላክ ነን አሁን ይሄንን ፖዚሽናችሁን ያዙ ይሄን ከፍታችሁን ያዙ እንደ አምላክ ነን ከዚህ ያነሰ ነገር አይደለም ቅንጣት ከዚህ የተሸረፈ ነገር እኛ ላይ አይደለም እንደ አምላክ ነን እዚህ ደረጃ ላይ ሆነን አሁን ያለነው ምንም ነገር ቢመጣ እኛ እንደ አምላክ ነን አሜን ስለዚህ ዓለም አቀፉን artificial intelligence በኢየሱስ ስም መታውት አሜን ዳታውን አናወጥኩት አሜን ዳታቤዙን መታውት አሜን ኃይሉና ጉልበቱን መታውት አሜን አቅሙን መታውት አሜን ደጋፊዎቹን መታዋቸው አሜን የነሱ ደጋፊዎች እነ ኤለን ማስክ የአሜሪካ ትልቅ ቱጃሮች በጣም ስውር ሰዎች ናቸው እና ቢል ጌት እና ምናምን ጌት ሰበርኳቸው አሜን ጉልበታቸውን ሰበርኩኝ አሜን በአፍሪካ ውስጥ ያሉት ሌላ ቦታ ላይ የነሱ ወኪሎች ውሾች ናቸው ሁሉንም ግን በኢየሱስ መታዋቸው አሜን ህግ ከዚህ ወጣ አሜን ኤልያስ እኮ በአፍሪካን አንተ ንጉስ አንተ ካብስማ በአፍሪካን ሰማዩን ዘግቼባለሁ ኢኮኖሚን ሰበርኩት እንጀራን ሰበርኩት ከብቶች ይሞታሉ ላሞች ይሞታሉ ቅቤና ማር አታገኝ ምንም አታገኝ ሰራዊት በራብ ያልቀለለ ሆነ በኢየሱስ በቃላችን ይሆናል አሜን አይናቱም ያለ መንግስታት ጠግበዋል አሁን የሚፈልጉት እንጀራ አይደለም ህዝባቸውንም እንጀራ አይመግቡም በጦር መሳሪያና በስለላ ህዝባቸውን ያለምን ህዝብ እያሰቃዩ ያለው በኢየሱስም ጉልበታቸው ሰበርኩት አሜን ምክንያቱም እኛ የተላክነው ለዓለም ሰዎች ነው ለዓለም ሰዎች በሙሉ የዓለም ሰዎች ቢሰሙንም ባይሰሙንም ቢወዱንም ቢጠሉንም ቢቀበሉንም ቢሰጡንም ዞሮ ግን ይነኩናል እንደነኩን ከኛ ኃይል ይወጣል በፍቅር የነኩን የፍቅር ኃይል ይወጣል ያድናቸዋል በጥል የነኩን የእግዚአብሔር ቁጣ ይወጣል ይገላቸዋል አሜን ከኛ ኃይል ይወጣል እንደ አምላክ ነን አሜን እግዚአብሔር ልንገራችሁ አደርጋለሁ አለ አሁን አድርጓል አሜን ለዚህ ጉዳይ አሁን እግዚአብሔር መልአክ እንደ አምላክ አድርገናል አሁን ሆነናል ዘመኑና ሰዓቱን ነን አሜን ሆነናል ለዚህ ጸሎት የለንም ሆነናል ነን ሃሌሉያ አሜን ማንኛውንም አይነት ተግዳሮት አንሰማም ከተግዳሮቶች በላይ ነን እንደ እግዚአብሔር መልአክ ነን እንደ አምላክ ነን ባፋችን ቃል የሰይጣንን ጉልበት ሰበር ነው ሃሌሉያ ዓለምን በተቀላላውን ዓለም ላይ በኃይል እየተገለጸ ያለው artificial intelligence የጽድቅ ስራ ሊሰራ አይደለም የክፋት ስራ ሊሰራ የውሸት ስራ ሊሰራ ሰው ያልተናገረው ነገር እንደተናገረ አድርጎ ያቀርባል እንደፈለገ ክፉ ስራ ይሰራል ሰዎችን ዋጋቢስ ያደርጋል ስለዚህ ይሄንን ኢንተለጀንስ ጉልበት በኢየሱስ ስም ሰበርኩት አሜን ሌላ ጊዜ ዜና እንሰማለን አሜን ህግ ከዚህ ወጥቷል ዜና እንሰማለን አሜን ይቃወሳል እኛን መሰለል አይችልም እኛን ማየት አይችልም እኛን ሎኬት ማድረጋችን ይቃወሳል ይበለሻሻል ሳይንቲስቶቹ ግራ ይገባቸው ምንድነው የሆነው ይላሉ ምን እንደሆነ አያውቁ ሃሌሉያ ነውጥ ልከበታሉ ነውጥ ለቂቀባቸው ተናውራል በኢየሱስ ስም አሜን እነሱ የሚገለገሉበትን ሳተላይት በኢየሱስ ስም በታው አሜን ህዋው የክርስቶስ ነው አየሩ የክርስቶስ ነው ሰማይና ምድር የክርስቶስ ነው ሰማይና ምድር ማርከስ አይችሉምና ስለዚህ በሰማዩ ላይ እግዚአብሔርን ወይፍ እግዚአብሔርን ቃል እግዚአብሔርን ኃይል አስተላለፍኩኝ በአየሩ ላይ አስተላለፍኩኝ በምድር ላይ አስተላለፍኩኝ የትኛውም የሰይጣን መታችና የጨለማ ጉልበት መጠቀም አየሩን አይችልም አሜን ለክፉ ስራ የተሰለፉ ሳተላይቶችን በመንፈስ ቅዱስ ጉልበት መታዋቸው በኢየሱስ አሜን ሃሌሉያ ከኢትዮጵያ ወንዞች ማዶ የእግዚአብሔር ልጆች ተገልጠናል እንደ እግዚአብሔር መልአክ እንደ አምላክ የሆንን ተገልጠናል በአፋችን ቃል ኃይል ይገለጣል የሰይጣን ጉልበት ይሰበራል ጌታ ኢየሱስ በክብር ይገለጣል አሜን ለሰይጣን ራሳቸውን አሳልፎ የሰጡ ወንጌልን የሸጡ የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል በኢየሱስ ክርስቶስም አናታቸው መታው አሜን የእግዚአብሔርን ቁጣ በእነሱ ላይ አወርዳለሁ አሜን የእግዚአብሔርን ቁጣ
በሙሉ አይናቸው ይጠፋል፣ ይደነቁራሉ፣ ይጨልምባቸዋል፣ ሰላም አያገኙም፣ ዝናብ አይዘንብላቸውም፣ ፀሐይ አይወጣላቸውም፣ የእግዚአብሔርን መልካም ነገር አያገኙም፣ አይቀበሉም፣ ግራ ይገባቸዋል በኢየሱስ ስም አሜን። ምክንያቱም ክርስቶስን ለመቃወም ተነስተዋልና። እንደ እግዚአብሔር ሰው ነው የምናገረው። እግዚአብሔር ሰው አለው፣ እኛ ለሱ አለ ነው። ታውቃላችሁ አንድ ጊዜ ሳኦል እግዚአብሔርን ጦርነት ሂድና ተዋጋ ተብሎ በተላከ ጊዜ ሳይዋጋ ሀብት ሰብስቦ መጣ። የዘመናችን ፕሮቴስታንቶች ሀብት ሰብስቦ መጡ። ከዛ በኋላ እግዚአብሔር ሰው ሳሙኤል መጣና ሳኦልን ተሳስተሃል፣ እግዚአብሔር አንተ ንቆሃል፣ ከዚህ በኋላ ንቆሃል አለው። ንጉሱን ንቆሃል፣ አይፈልግም፣ ሌላ ንጉስ አዘጋጅቶ አንተ ንቆሃል አለው። በኢየሱስም በምድራችን ላይ ለሰይጣን የተቀመጡ ነገሥታት በእግዚአብሔር ተንቀዋል። አሜን። አንተ ንቆሃል አለው። በጣም ከባድ ነገር ነው። ከዛ በኋላ እሺ ለማንኛውም አብረኝ ሂድ መስዋዕት ልሰዋ፣ አንተ ንቆሃል እያለ መስዋዕት ልሰዋ ይላል። መስዋዕት ልሰዋ ይላል። ካንተ ጋር አልሄድም ማለት ካንተ ጋር አልሄድም፣ ሁለተኛ ካንተ ጋር አልሄድም። በቃ የቀባው እሱ ትናንትና የቀባው የጸለየለት የባረከው ሰውዬ ዛሬ ተመለሰና ከሱ ተለየ። እግዚአብሔር ሲለይ እንለያለን። አሜን። እግዚአብሔር አብሮ ሲቆም አብረን እንቆማለን። እግዚአብሔር ሲለይ ከሰዎች እንለያለን። እንደዚህ ነው የምንንቀሳቀሰው። ንጉሱ የሳሙኤልን ካባ ያዝ አደረገና ጎተተ። ንጉሱ የፈረጠመ ጡንቻ ነው ያለው። ይሄ ምስኪን ሽማግሌ ሰውዬ ነው። ካባውን ያዘና ሲጎትት ያረጀች ካባ ብጭቅ አለች፣ ተቀደደች። ሳሙኤል እግዚአብሔር ሰው ነብዩ ንጉሱን እንዲህ አለ፣ እግዚአብሔር መንግስትን ቀደደ። በዛው ቃል የሳኦል መንግስት ተቀደደ። ሳኦል ሞተ። የሳኦል ዲናስቲ ወደመ። ዳዊት ተከተለ። በኢየሱስም በምድራችን ላይ የነኩን በመቅሰፍት ተነክተዋል። አሜን። በትዕቢት የነኩን በትዕቢት እኮ ነው ያዘረገና ባክን አንተ ወደድክ ጠላ ዛሬ ከኔ ጋር አብረኝ ትሰግዳለህ። ሲጎትት ልብሱ ተቀደደ፣ መንግስቱ ተቀደደ አለ እግዚአብሔር የተናገረው በሳሙኤል ቃል። መንግስቱ ተቀደደ። በቃላችን የዓለም መንግስታት ተቀደዋል። አሜን። ቀልደለም፣ የቀልድ ዘመን አልቋል። የእግዚአብሔር ሰዎች ሲገለጡ የሚፈሩት ነገር አይኖርም። ምክንያቱም አንድ ጊዜ ዓለምን ከካዱ ክደዋል። በቃ ሃሌሉያ። እንደዛ እንደቀደሙት አገልጋዮች ብቻ አይደለንም፣ ግን ፍጻሜንም እናስፈጽም ደግሞ ነን። አሜን። በአፋችን የዓለም መንግስታት እድሜያቸው ተቀዳለች። አሜን። ለምን ይባል? ጌታ በክብር ይገለጣል። አሜን። እኛም ይሄን ጉዳይ እናስፈጽማለን። ሃሌሉያ። የነኩን በመቅሰፍት ተነክተዋል። ተረጋግታችሁ ነው ሳሙኤል ተናገረ። ከዛ በኋላ የሳኦልን መንግስት ሊቀድ እኮ አልወጣም። ሰላማዊ ሰልፍ ላይ ያደርግ አልወጣም፣ ወይም ደግሞ አብዮት ላይ ያካሄድ አልወጣም፣ ነውጥ ሊፈጥር አልወጣም። ተናገረና በቃ ተወ። ቃሉ ግን የሳኦልን መንግስት ቀደደ። ከአፋችን የወጣው ቃል የዲያብሎስን መንግስት ቀደደው። አሜን። ከአፋችን የወጣ ቃል ወንጌልን ለማውደም፣ ለማጥፋት፣ ለመሸፈን፣ ለማጥፋት፣ ለማጨለም የተገለጡትን የወንጌል አማኞች አብያተ ክርስቲያናት ካውንስላቸውን ቀደደው። አሜን። በኢየሱስ ስም ሃሌሉያ። ልንገራችሁ እናያለን። አሜን። ከዚህ የወጣውን ቃል ጉልበት ፍሬውን እኔ አያለሁ። ከአፋችን የወጣው ቃል የዓለምን የሰይጣንን ተከታይ ጉልበታቸውን ሲሰባብር ዜናውን እኔ ሰማለሁ። በዛን ቀን እኔ በኢየሩሳሌም ሆኜ እኔ ጋደላለሁ። እነዛ የዳዊት ቤት እንደ እግዚአብሔር መልአክ ይሆናሉ፣ እንደ አምላክ ይሆናሉ። እንደ አምላክ ስንሆን ምንድን ነው የምናደርገው? ጦር እንይዛለን? አንይዝም። ጋሻ አንይዝም። ክላሽ አንይዝም። ምንም የጦር መሳሪያ አንይዝም። ምንድነው ታያለን? ቃል። ሃሌሉያ። ምን አለ? ቃል። ምን አለ? ቃል። ምን አለሽ? ቃል። ቃል። ባይጩና ተናገሩ። ቃል አለኝ በሉ። ቃል አለ። ድገሙት እሱን ቃል። ቃል አለ። ድገሙት እሱን ቃል። ቃል አለ። ቃል አለኝ። ሃሌሉያ። ከዚህ ቀን በኋላ ይህን ቃል በሚገባ እጠቀመዋለሁ። ድገሙት። እንደገና ተናገሩ። ከዚህ ቀን ሃሌሉያ። እንዴት እንደምጠቀም ይህን ቃል አለኝ። ምን አለ? አለቀ በቃ። በጣም ቀላል ነገር። ብር የለም ተው እባክህ፣ ሀብት የለም ተው እባክህ፣ ንብረት የለም ተው እባክህ፣ ሰው የለም ዘመድ የለም ተው እሱ
እሱሉቶ ግን አንድ ነገር አለኝ አለቀ በቃ ሃሌሉያ በመጀመሪያ ምን ነበረ በመጀመሪያው ምን በቃ በመጀመሪያው ቃል ዓለም ሳይኖር ቃል ገንዘብ ሳይኖር ቃል ሰው ሳይኖር ቃል ምንም ሳይኖር ቃል ሁሉንም የቃል አመጣ እሱ አለ ምን ትፈልጋላችሁ ከዚህ በላይ እስኪ ምን ትፈልጋላችሁ ከዚህ በላይ ቃል ያለው ሰው ከማንም በላይ ነው በዚህ ምድር ላይ 8 ቢሊዮን ሰዎች ሁሉ ቢደመሩ እነና ያሉ ምን ቃል ስላለኝ በቃ ቃል ይበልጣል ሃሌሉያ ቃል አለኝ በቃ አንድ ነገር ቃል አለ አካውንቴ ውስጥ ቃል አለ ኪሴ ውስጥ ቃል አለ ቤቴ ውስጥ ቃል አለ ኪሴ ውስጥ ቃል አለ ልቤ ውስጥ ቃል አለ ይህ ቃል ያለው ሰው እንደ እግዚአብሔር መልአክ እንደ አምላክ ነው ይህ ቃል ያለው ሰው እንደማን ነው የፈለገውን የዓለም ንጉሥ ወይ የዓለም ሀብታም ጥሩ አይደለም አንፈልግም እነሱ የትኛውንም የዓለም ሀብታም አልፈልግም ኢትዮጵያ አሜሪካ አውሮፓ አልፈልግም ዋጋ ቢስ ናቸው ዋጋ ቢስ ከምንም የማይቆጠር በጋኑ ውስጥ ያለ ጠብታ ውሃ ለጥማት ጥም የማያረካ ዋጋ ቢስ ቃል አለኝ ሰማይና ምድር ያመጣ ቃል ሃሌሉያ ሰማይና ምድር ያመጣ ያ ቃል አለ ሃሌሉያ ከዚህ በኋላ በዚህ ቃል ነው ብትጠቀመው በአካውንት ውስጥ ያለ ቃል የነማንም አካውንት ባዶ እየቀረ ነው የነማንም ገንዘብ እየተቃጠለ በጦርነት እየወደመ ነው የኢትዮጵያ ብርም በጦርነት እየወደመ ነው ግን ቃል አለ ማንም የማይሰርቀው ማንም የማይነካው ምንም የማይሰለል የማይነካ ቃል አለ ሃሌሉያ ጌታ በክብር ይገለጣል ቃል አለኝ ድገሙና ተናገሩ ቃል አለ በዚህ ቃል እሰራለሁ በዚህ ቃል ገዛለሁ በዚህ ቃል አገለግላለሁ በዚህ ቃል ተክላለሁ በዚህ ቃል ነቅላለሁ ሃሌሉያ መጀመሪያው ቃል ይህ ቃል በእግዚአብሔር ዘንድ ይህ ቃል ራሱ እግዚአብሔር ነው ዋው ይህ ቃል ራሱ እግዚአብሔር ነው ይህ ቃል ስትናገሩት እግዚአብሔር ይገለጣል ወደኋላ አትዩ በእውነት አሁን ይህን ቃል ስናገር እግዚአብሔር ይገለጣል አሁን በእውነት ነው ብላችሁ አትጠራጠሩ ያመነ ብፁዕ ነው ትልቁ ጉዳይ እመን ተናገርና እመን እኔ ዛፉን አደረቅኩ አንተ ዛፉ ላይ ያለበትን ተራራ ነው የምትበትነው ተብሏል ሃሌሉያ አንተ ዛፎቹ ያሉበትን ዛፎች ያሉበትን ተራራ ወደ ጥልቅ ትጨምራለህ ስትናገር ሆነ አልሆነ ብለህ ሳትጠራጠር ቃል አለኝ አንድ ትልቅ ሰይፍ አለኝ የማይነካ ሰይፍ አለኝ የማይሰለል የማይያዝ የማይገደብ ሰይፍ አለኝ ስመዘው ሁሉንም ስራ ይሰራል አሜን ይህ አለኝ የትኛውም የዓለም ሀብታም ከኔ ጋር አይወዳደርም የትኛውም ንጉሥ ፕሬዝዳንት ጠቅላይ ሚኒስትር ከኔ ጋር አይወዳደርም አጠገቤ መቀመጥም አይችልም ሃሌሉያ እኔ እበልጣለሁ 1000 ጊዜ እበልጣለሁ ወይም ሚሊዮን ጊዜ እበልጣለሁ እኔ እበልጣለሁ ለምን እኔ ቃል አለኝ አሜን አስተውሉ ረጋ ብላችሁ አስተውሉ በዚህ ቃል ይሄን ቃል ስትቻለው ይሄ መክፈቻ የመንግስት ሰማይ መክፈቻ ስትቻለው ማለት ይሄን ቃል ስትቻለው ማለት ነው ቁልፍ አይደለም ስለ ቁልፍ አታስቡ መንግስት ሰማይ ይሄ ቃል ይሄ ስልጣን ይሄ ቃል ያለው ሰው መንግስት ሰማይ ያውቀዋል ስልኮቻችሁ እናንተን ያውቃሉ ስልካችሁ ለመክፈት ወይ በጣታችሁ አሻራ ወይ በፓስወርድ ተከፍቷላችሁ ስልካችሁ እናንተን ያውቃል እናንተ ስልካችሁን ታውቃላችሁ ሌላ ሰው ግን አያውቀውም ለሌላ ሰው አይታዘዝም ስልካችሁ ልክ ነው
አዎ ሃሌሉያ። የመንግስተ ሰማይ በር እኔን ያውቃል፣ ሌላውን ስጋና ደም አያውቅም። የዓለም 8 ቢሊዮን ሰዎች መንግስተ ሰማይ በር ላይ ብንቆም እኔ ዝም ብዬ ነው የምገባው፣ ሌላው አይገባም። ለምን? በሩ አያስገባው። እንዲህ የሚከፈት ቢዘጋ እንደኛ አይነት በር አይደለም። ሴንሰር አለው በሩ፣ ሴንሰር አለ። ሌላውን አያስገባም፣ እኔን ያስገባል። መንፈስ የሆኑት ይገባሉ፣ ስጋ የሆኑት አይገባም። ከስጋ የተወለደ ስጋ መንግስተ ሰማይ አይገባም። የዓለም ፕሮቴስታንቶች ላይፍ አፍተር ዴዝ ነው የሚያምኑት። ከሞት በኋላ ህይወት የሚያምኑ በሙሉ ከሞት በኋላ ኩነኔ ይጠብቃቸዋል። በኢየሱስ ህይወት የሚያምኑ በሙሉ ድኗል፣ የመንግስተ ሰማይ ሰዎች ናቸው። ልዩነቱ ይሄ ነው። ሃሌሉያ። እኛን ከወደቁት ፕሮቴስታንቶች ከሚለዩን ዶክትሪኖች አንዱ ይሄ ነው። ዳሩ ግን ልዩነታችንን ብነግራቸው እንኳን አይ የፈለገ ነገር ቢሆን የእናንተን ወረቀት ይዘናል አሉ። የእኛ ወረቀት ይዘዋል፣ እሳት ይዟቸዋል። አሜን። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ልክ ሳኦል ዳዊትን ሳሙኤልን እንደያዘ የኛን ፋይል ይዘዋል። ዳሩ ግን እሳት ጨብጠዋል። ያ እሳት ያወድማቸዋል። አሜን። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል በእግዚአብሔር እሳት ይወድማሉ። አሜን። እንዲህ አባሎቻቸው በሙሉ አይናቸውም ጆሮአቸውም ድብን ብሎ ጠፍቷል፣ ታውረዋል። ለምን ቢባል እግዚአብሔርን ነክተዋል፣ ዳስተዋል። ሳሙኤልን የዳሰሰ በእግዚአብሔር ቁጣ ከተዋረደ እነዚህ የዳሰሱን በእግዚአብሔር ቁጣ ተዋርደዋል፣ እግዚአብሔርም ተለይቷቸዋል። ሃሌሉያ አሜን። እንዲሁ ካፋችን የሚወጣው ቃል እስከ ምድር ዳር ስራ ይሰራል። አሜን። ጌታ በክብር ይገለጣል። ለምን? ቃል አለኝ። የእግዚአብሔር መልአክ ቃል የሚናገረው ሌላ ምንም ነገር ቃል ይናገራል፣ ቃሉ ይሰራል። ሃሌሉያ። ቃላችሁ ይሰራል፣ ቃሌ ይሰራል በሉ። ቃሌ ይሰራል። ምክንያቱም ቃሌ የኔ ሳይሆን የእግዚአብሔር ቃል ነውና ቃሉን ስናገር እግዚአብሔር ራሱ ይገለጣል። ቃሉን በተናገርኩበት መሰረት እግዚአብሔር ይገለጣል። ስተክል እግዚአብሔር ይተክላል። ስነቅል እግዚአብሔር ይነቅላል። በኢየሱስም ይሄ ኃይልና ጸጋ በእናንተ ላይ አለ። አሜን። ጌታ በክብር ይገለጣል። ከዚህ በኋላ አፋችሁን በተለየ መንገድ ነው የምትጠቀሙት። በተለየ መንገድ አፋችሁን በተለየ መንገድ ትጠቀማላችሁ። በምንም አይነት ተአምር የዚህ ዓለም ሰዎች የሚናገሩትን አትናገሩ። ነውጥ ነው፣ እውቀት ነው፣ ችግር ነው፣ ጭንቀት ነው፣ ጦርነት ነው፣ ኢኮኖሚ ምናምን በኢየሱስም የአንተ ጉዳይ አይደለም። የእኛ ጉዳይ እግዚአብሔር መንግስት ጉዳይ ነው። በእግዚአብሔር ቃል ተሞልተናል። የእግዚአብሔርን ቃል እንናገራለን። የዚህ ዓለም ፖለቲካ እግዚአብሔር ቃል አይደለም። ስለዚህ የዚህ ዓለም ፖለቲካ ቆሻሻ ከአእምሯችን ውስጥ ድሮም ጠፍቷል። አሁንማ ጭራሽ ቅሬታውም አይኖርም። በኢየሱስ ስም አሜን። የእግዚአብሔር ቃል ተሞልተናል። የእግዚአብሔርን ቃል የተሞላነውን ቃል ከእንግዲህ በኋላ በኃይል ነው የምንናገረው። ስንናገር መተናል። ከእንግዲህ ደግሞ በኃይል እንናገራለን። አሜን። ጌታ በክብር ይገለጣል። እግዚአብሔር በእኛ ነው ይሰራል። በአንቺ እሰራለሁ ካለ የት ነው የተቀመጠው ማለት ነው። ኤርምያስ 51:20 ጀምሮ በአንቺ እሰራለሁ፣ አንቺ መዶሻዬ፣ አንቺ ጦር መሳሪያ ወይም አንቺ ሰይፌ ነሽ ካለ እግዚአብሔር የተቀመጠው እኛ ላይ ነው። የተቀመጠው እኛ ላይ ሆኖ ይሰራል። ይህን እወቁ። ማወቅ በቃ ማወቅ፣ ልበ ሙሉ መሆን። እግዚአብሔር እኔ ላይ ነው ያለው፣ እናገራለሁ። በነገራችን ላይ የጸጋ ለሁላችንም የተሰጠን ስጦታ ነው። አሜን። እንትና አለው እንትና የለውም የሚባል ነገር አይደለም። ለ144,000 ሁላችንም የተሰጠን ጸጋና ስጦታና የልጅነት መብት ነው። ይሄ የልጅነት መብት ነው። አሜን አሜን። ቃል ተሰጥቶኛል። ድፍረት ተናገር። አትጠራጠር፣ አትስጋ፣ አትፍራ፣ አትጨነቅ፣ አትማር። የዚህ ዓለም ጉዳይ ምንም የኛ ጉዳይ አይደለም። የሚያማርረን ነገር የለም፣ የሚያናድረን ነገር የለም፣ የሚያስቆጣን ነገር የለም፣ የሚያሰጋን ነገር የለም፣ የሚያስፈራን ነገር የለም። ምንም የለም። ቃል ተሰጥቶናል። ቃል እንናገራለን። ከሰማይ የሆነው እንናገራለን፣ ከምድር የሆነው ይጠፋል። ምድር በእግዚአብሔር ክብር ትሞላለችና ለዚህ ልዩ አጀንዳ ጠርቶናል። የተጠራውበትን ጥሪ አውቃለሁ፣ የተቀባውትን ቅባት አውቃለሁ። ሃሌሉያ። ወደረኞች ደግሞ ይሄንን ግር ለመፍጠር የተነሱ እልፍ ወደረኞች አሉ። ብዙ ሐዋርያት ነን ያሉ፣ ብዙ ነቢያት ነን ያሉ፣ ብዙ ፓስተር ነን ያሉ፣ ብዙ እነዚህ ሁሉ ግርግር ፈጣሪዎች ናቸው። እነዚህም በሙሉ ሽባ አድርጌያቸዋለሁ። አሜን። ያው ተናገርኩ። የትኛውም የውጭ ሁኔታ አእምሯችንን ሊነካ አይገባም። ጌታ እንዲህ አለ፣ በእኔ የማምን እኔ ማድረገውን ነገር
እሱን ራሱ ያደርጋል አለፈና ከዚህ የሚበልጥም ያደርጋል ከዚህ የሚበልጥ የሚለው የኛ ጉዳይ አሜን ከዚህ የሚበልጥ የሚለው የኛ ጉዳይ በእኛ ዘመን በፍጻሜ ዘመን የምናደርገው አገልግሎት የዛሬ 2000 ዓመት ከተሰራው አገልግሎት የሚበልጥ ነው አዲስ አበባ ምድር የሚያመጣ ነው አሮጌው ነገር በሙሉ የሚያወድም ነው ጌታ በክብር ይገለጣል ምክንያቱም ለዓለም ሁሉ ነው አንድ ኃይል ዓለምን በሙሉ ይገዛል እሱም የክርስቶስ ኃይል የሰይጣን ኃይል የውሸት ኃይል ነው እውነትም ማረም የውሸት ኃይል ነው አስመሳይ ኃይል ነው አስመሳይ ሃይማኖት አለ አስመሳይ ስራ አለ እሱ በሙሉ ካፋችን የሚወጣው ቃል አስመሳዩን በሙሉ ይመታዋል ያጠፋዋል ስለዚህ ከዚህ የሚበልጥ ያደርጋል ማ በኔ የሚያምን እምነታችንን እናያለን በኔ የሚያምን በሱ ስናምን የተሰጠንን ቃል እናምናለን እንደሚሰራ እናምናለን ስልጣን ሰጥቻችኋለሁ አለ በቃ ስልጣን ተቀበለናል በምድር ያሰራችሁት በሰማይ ታሰረ ነው አለ በቃ ተቀበለናል በምድር የፈታችሁት በሰማይ ተፈታ ነው አለ ተቀበያለሁ ሃሌሉያ በቃ ተቀበያለሁ ስልኮ ማተሙ ላይ ይታያል ተቀበያለሁ ስትል በቃ ማተሙ ላይ ይታያል ስልጣኑ ላይ ይታያል በቃ ዝም ብሎ ኃይሉ ይገለጣል ዝም ብለህ ትናገራለህ ዝም ብሎ ይሆናል ስታስር ይታሰራል ስትፈታ ይፈታል ስትነቅል ይነቀላል ስትተክል ይተከላል ስታናውጥ ይናወጣል ስትገለባበት ይገለባበታል እንዲህ ነው የሚሆነው እንደዚህ ነው የሚሆነው ጌታ እውነተኛ ነው ከዚህ የሚበልጥ ያደርጋል ከዚህ የሚበልጥ እናደርጋለን ብሎን ሰጥቶናል ልጆቹ እኛ የእግዚአብሔር ልጆች እኛ እንድንሰራው ይፈልጋል ስንሰራው ማየት ይፈልጋል በመጀመሪያ ከተሰራ የበለጠው እኛ ስንሰራው ማየት ይፈልጋል ይደሰታል እንደ አምላክ ነስነን ይደሰታል እንደ እግዚአብሔር መልአክ ነስነን ይደሰታል ጌታ በክብር ይገለጣል የእግዚአብሔር መልአክ ሚካኤል ያው የመጨረሻው ዘመን ጦረኛ መልአክ ነው እኔን ለማገዝ እንጂ የሚመጣው እኔን ለማስተማር አይደለም ይሄን በጣም ወቁ ስለ መላእክትን በጣም ወቁ እኔን ለማስተማር አይመጣም እኔን ለማገዝ ከጎኔ ለመቆም ግን መጥቷል አላጠገቤ ነው ያለው የእግዚአብሔር መልአክ እኛን ለማስተማር ሳይሆን እኛን ከኛ ጎን ለመቆም እኛን ለማገዝ ለማገልገል በጎናችን አሉ እዛው ሰፈራችሁ ውስጥ አሉ ቤታችሁ ውስጥ አሉ አጠገባችሁ አሉ ጋይድ ያደርጋሉ ከመንገዳችሁ ላይ እንቅፋት ያነሳሉ የእግዚአብሔር መልአክ ከመንገዶቻችሁ ላይ እንቅፋት ያነሳሉ በስራ ላይ ናቸው ጠላቶቻችሁን ይገድላሉ ስለዚህ ካፋችሁ የሚወጣው ቃል ነው መላእክቶችን የሚያንቀሳቅሰው ተመልከቱ ካፋችን የሚወጣው የእግዚአብሔር ቃል ነው መላእክትንም የሚያንቀሳቅሰው ራእይ 12 ተመልከቱ ሚካኤልና መላእክቱ መጡና ዘንዶውን ተዋጉ ይላል አስቀድሞ ግን ሴቲቱ ናት የተዋጋችው ስለዚህ የሴቲቱ መገለጥ ነው የሚካኤልን መገለጥ ያመጣው በዋናነት ጦረኞቹ ተዋጊዎቹ መሪዎቹ እኛ ነን ከሰማይ የእግዚአብሔር መላእክት እኛን ለማገዝ ከኛ ጋር ለመቆም የሚገለጡ ናቸው እንጂ እኛ ፊት የሚሄዱ መሪዎች አይደሉም መሪዎቹ እኛ ነን ጌታ የሚያቪል እኛ ነው ካፋችን የሚወጣው ቃል ነው ስራውን የሚሰራ እንጂ ከመላእክት አፍ የሚወጣው ቃል አይደለም ቃሉ በእኛ አፍ ውስጥ ነው ያለው እንደ እግዚአብሔር መልአክ እንደ አምላክ ነን ምክንያቱም የእግዚአብሔር ልጆች ነን እግዚአብሔር ይሄ ማየት ይፈልጋል ልጆቹ ተነስተን ስንሰራ ማየት ይፈልጋል ስለዚህ እግዚአብሔር እንዲያይ ይፈልጋል ሃሌሉያ በእግዚአብሔር ፊት መሆን ይፈልጋል ኤልያስ በእግዚአብሔር ፊት ነበረ ተራራ ራስ ላይ ሆኖ የዓለምን ነገሥታት ይቀጣቸው ነበረ በቃሉ ባፌ ቃል ስማ ንጉሥ ባፌ ቃል ዝናብ አይዘንብልም ብሎ ነው የሄደው ባፌ ቃል ዝናብ አይዘንብ ባፉ ቃል ዝናብ አልዘነበም በአፋችን ቃል ይሆናል የዓለምን ጨለማ ሰራዊት በሙሉ በአፋችን ቃል እንቀጣቸዋለን ጌታ በክብር ይገለጣል ይህን ማስቆም ማንም አይችልም የምድር ህግ የሰማዩን ህግ አይገዛም በፍጹም አይገዛም የምድሩ ህግ የሰማዩን ህግ አይገዛም የምድሩ መንግስት የሰማዩን መንግስት አይገዛም አያዝም ማያዝም አይችልም ቤዝ መንግስቱ ትቀደዳለች ጌታ በክብር ይገለጣል ሃሌሉያ ተሰጥቶናል ምን እንናገራለን ባልተናገርንበት ጊዜ ሁሉ ኃይል ይዘን እሳት አዳፍነን ተቀምጠናል የተዳፈነ እሳት ነው ግን እየሰራ አይደለም የተዳፈነ እሳት ነው ግን እየሰራ አይደለም እየነደደ አይደለም እያሞቀ አይደለም እያበሰለ አይደለም እያከሰለ አይደለም ቃሉ ሲገለጥ እሳቱ ሲገለጥ ይነዳል ያነዳል ያበስላል ያከስላል የተፈለገውን ስራ ይሰራል
ቃሉ በእኛ ውስጥ ያለው እንዲህ ነው። ከዚህ በኋላ ቃሉን እንገልጣለን። ቃሉን በጣም ተረጋግተን መወራጨት የለ ምንም ነገር የለ። በየትኛውም ሰዓት መቼም ቃሉን ብቻ መልቀቅ ነው። በማንኛውም አይነት ሁኔታ በማንኛውም አይነት ገጠመኝ ቃሉን መልቀቅ ነው። ቃሉን መልቀቅ ነው። ምድር አትችልም፣ አዲስ ትሆናለች። ጌታ በክብር ይገለጣል። የቃሉ ጠላቶች የክርስቶስ ጠላቶች ወደ ዘላለም አለመኖር ይወርዳሉ። ሃሌሉያ። አዲሱ ሰማይና ምድር የሚገለጠው በእኛ ቃል ነው፣ በእኛ አገልግሎት ነው። እግዚአብሔርም ለዚህ ጉዳይ ቃሉን በአፋችን ውስጥ አስቀምጧል። ከዚህ በኋላ ቃሉን እናነሳዋለን፣ እንገልጠዋለን። አመዱን ከላዩ ላይ እናነሳለን። ቃል ይነዳል። ቃሉ አሜን። የቃሉ እሳት ይነዳል። ቃሉ እሳት ነው። እሳት ይነዳል። እንገልጠዋለን፣ እንናገራለን። ሰይጣን ጉዱ ፈላ። የእግዚአብሔር ቃል እግዚአብሔር የመጨረሻውን ኮቨናንት የመጨረሻውን ቃል ኪዳን ከሰዎች ጋር ሲገባ ኤርምያስ 31 ላይ 31 ቁጥር 31 ጀምሮ 31 ቃልን በልባቸው አስቀምጣለሁ። አሁን ቃል እኮ እዚህ የመጽሐፍ ቅዱስ ኮሌጅ ብትሄዱ የወረቀት ኮሌጅ ነው። የተረገቡ የመጽሐፍ ቅዱስ ኮሌጆች፣ የተረገቡ ኮሌጆች የወረቀት በኢየሱስ ስም የተረገሙ ናቸው። እነዚህም በሙሉ አፍርሻቸዋለሁ። በኢትዮጵያ ስወል በአፍሪካ በአሜሪካ በዓለም ዙሪያ ያሉት የመጽሐፍ ቅዱስ ኮሌጆችን አፍርሻቸዋለሁ። ሽባ ናቸው፣ አፍርሻቸዋለሁ። ለምን የወረቀት ስራ ነው የሚሰራው። የእግዚአብሔር ልጆች በወረቀት የተማሩ አይደለም፣ ከእግዚአብሔር የተማሩ ናቸው። ሕጌን በልባቸው እጽፋለሁ። ሕጌን በልባቸው እጽፋለሁ፣ በልቦናቸው አኖራለሁ። አእምሯቸው ላይ አኖራለሁ። የእሱን አእምሮ ሰጠን። የእሱ ቃል አእምሯችን ላይ ሲኖር አእምሮውን ሰጠን። ሃሌሉያ። ሕጌን በልባቸው አኖራለሁ፣ በልቦናቸው ቀርጸዋለሁ። እሱ ነው የሆነው። እሱ ሲሆን የእግዚአብሔር ቃል በራልን። በጣም ይገርማል። የእግዚአብሔር ቃል በራልን። የትኛውንም ላይብራሪ ገብተን መጽሐፍ አናገላብትም። በራልን። ከሰማይ ቃሉ በራ። አሜን አሜን። ሃሌሉያ። ለትንሽም ልጅ አሁን የእግዚአብሔር ቃል ይገባዋል። ጌታ በክብር ይገለጣል። ቃሉን በውስጣችን አሁን አስቀምጠ ይሄን ቃል ነው የምንለቀው። ይሄን ቃል ዝም ብለን እንለቀዋል። ለሁኔታዎች ይሄን ቃል ምንም ሁኔታ ሲገጥማችሁ ቃሉን ተናገሩ። ምንም ሁኔታ በውስጣችሁ ቢሆን ቃሉን ተናገሩ። በአፋችሁ ለመናገር ሁኔታ ካልፈቀደ በውስጣችሁ ልቀቁት። ማዕበሉ ይወጣል፣ ሞገዱ ይወጣል፣ እሳቱ ይወጣል። ሰው የማያየው እሳት ይወጣል። ሁሉ ብርሃን በአይን አይታይም። ኤክስሬ በአይን ይታያል እንዴ? አይታይም። ከባድ ጨረር ነው። አደገኛም ጨረር ነው። ጥሩም ነው፣ መልካምም ነው። እና የእግዚአብሔር ቃል እንደዚህ ነው። በልባችሁ ቃሉን ስትለቁት ኃይለኛው ጨረር ይወጣል። እንዲገድል ከለቃችሁ ከሆነ ድብን አድርጎ ይገላል። ብዙ ምስክርነቶች አሉ። ሳልናገር ከልቤ የለቀኳቸው ቃሉ ሰው ሲገላችሁ ድብን አድርጎ ሲገላይቻለሁ። ድብን አድርጎ ደህና ነጋዴ ድብን አድርጎ ሲገላይቻለሁ። ወዲያው ድብን አድርጎ ነው የሚገላው። በኢየሱስ ስም እንለማመዳለን። አሜን። ቃሉ ይለቀቃል። እንለቃለን። ቃሉን እንለቃለን። የሚነኳችሁ በደስታ የሚነኳችሁ በደስታ ይነካሉ። በቁጣ የሚነኳችሁ በመለኮት ቁጣ ይነካሉ። እኔ አንድ ጊዜ አንድ ምስክርነት ልናገር። ሐዋሳ እያለሁ ይህን እውቀት ለአንድ ሰው እየመሰከርኩለት እያለ ሰውየው በጣም ተመስጦ ይሰማኛል። ቤቱ ጋብዞኝ ነው ነገርኩት። ቤቴናና ከነ ቤተሰቤ አስተምረኛል። ቤቱ ይርኩኝ። ቤቷ ጠባብ ነች። እኔ በዱካ በምናምን ተቀምጠን ነው። ጠባብ ቤት ስትቀመጡ ሰው ይነካካል እና ተነካክተና እግሬና እግሩ ተነካክቷል። እኔ የማውቀው ነገርን የእግዚአብሔርን ቃል እናገራለሁ። ሰውዬው ሳምባ ካንሰር አለበት። እግሬና እግሩ ተነካክቷል። በጣም በተመስጦ እየሰማ ያለ አንድ ነገር ሆነ። ከሳምባ ካንሰሩ ዳነ ሰውዬው። እኔ ምንም አላውቅም፣ አልጸለይኩም፣ ምንም አላውቅም፣ አልነገረኝም። ሌላ ቀን ነው የነገረኝ። እየተናገርከኝ እግርህና እግሬ ተነካክቶ እያለ በቀጥታ ከእግርህ እሳት ወደ እኔ ገባ አለ። ከዛ በኋላ ሳምባ ዳነ አለ። ሳምባው ካንሰር ነበር። የተቀደደ ሳምባ ነው። ሁልጊዜ እየተሰቃየ ያለ ሰው ነው። ዳነ። ከዛ በኋላ ስንት ዓመት ኖሮ በ98 ነው 100 ዓመት አካባቢ ኖሮ ነው በቅርብ የሄደው። እና በሰላም የሚነኩን ሰላማችን ይተላለፍባቸዋል። በጥል የሚነኩን የመለኮት ጥል ያገኛቸዋል። ከመቅጽበት በኢየሱስ ስም አሜን። የእግዚአብሔር ቃል በውስጣችን አለ። የእግዚአብሔር ቃል በውስጣችን የእግዚአብሔር ማዕከል ነው። የቤቱ ማዕከል፣ የቃሉ ማዕከል፣ የኃይሉ ማዕከል፣ የጽድቁ ማዕከል፣ የፍርዱ ማዕከል ነን። ጽዮን ነን። ማዕከሉ እኛ ነን። ከኛ ነው የሚገለጠው። ሃሌሉያ። ነውጥም ከኛ ይወጣል፣ ሱናሚም ከኛ ይወጣል፣ እሳቱም ከኛ ይወጣል። ባለፉት ዓመታት ሰደድ እሳት ተነስቶ የዓለምን ሀገሮች ሲያቃጥል ነበር። እሳቱ ከኛ ነው እየወጣ ያለው። አሜን። እሳቱ ከኛ ነው የሚወጣ። ከኢትዮጵያ ወንዞች ማዶ ከኛ ከዚህ ጥቂት ህብረተሰብ ከድል ነሺዎች ነው እሳቱ
ስትቃጠል ነበር በሰደድ እሳት። እርዳታ ከዓለም ዙሪያ ሲሉ ነበር። እሳቱ ከዚህ ነው የወጣው። ለምን ቢባል እርግማን ለቅቄባቸዋል። እግዚአብሔርን በትር ለቅቄ ያለው እንዲሰበሩ ይሰበራሉ። መቅደስ እየተሰራ ነው። መቅደስ ምናምን በኢየሱስ ስም የሐሳዌ መቅደስ ሁኬር ስለዛ መቅደስ ማን ጉዳይ ያለው እንደ ገለማ ነው እኛ የምንቆጥረው በኢየሱስ ስም። ስለዚህ ስለ አውሬው ስለ ሐሳዌ ምናምን ጉዳያችን አይደለም። እሳት ከዚህ ይወጣል። አሜን። በፈለገበት ሰዓት ይምጣ። እሳት ከዚህ ይወጣል፣ ያነደዋል። ሃሌሉያ። ምክንያቱም እኛን አይመለከተን አይንም። አውሬ መጣ፣ ጭራቅ መጣ፣ ሐሳዌ ከዚህ ከኛ እሳት ይወጣል፣ ያነደዋል። እኛ አንሸሽም፣ የትም አንሄድም። እሱ ይሸሻል። እሱ ያል ይፈራናል፣ ይሸሻል፣ ይቃጠላል፣ ይጠፋል። ጌታ በክብር ይገለጣል። አሜን ሃሌሉያ። እኛ አስፈሪዎቹ እኛ ነን። በአንቺ ላይ የሚሰራው የተዘጋጀ የተሰራ የታቀደ ጦር መሳሪያ አይከናወንም። ጨርሱ በኃይል አይከናወንም። በእኛ ላይ ሰይጣን በእኛ ላይ ብዙ ነገር ብዙ ባለፈው ሳምንት አይተናል። ትኩረቱኛ ሁሉንም ክፉ ስራ የሚሰራው እኛን ለማግኘት ነው። ግን አይከናወንም። ግን አይከናወንም። ባልገሮ አይከናወንለትም። ለምን ቢባል እኛ እሳት ነን። እሱ እዛ ጋር ሲሰራ እኛ እዚህ እናየዋለን፣ እሳት እንለቅበታለን። በእኛ ላይ የሚያወራ ወሬ፣ በእኛ ላይ የሚያቅደው እቅድ፣ በእኛ ላይ የሚሰራው ስራ፣ በእኛ ላይ የሚያሰራው ሴራ አይከናወንለትም። እሳት ከዚህ ይወጣል፣ ይበላዋል። ሴራውን ያቃጥላል፣ አድማውን ያቃጥላል፣ ህብረቱን ያቃጥላል፣ ጉልበቱን ያቃጥላል፣ ገንዘቡን ያቃጥላል፣ ጉባኤውን ያቃጥላል፣ ይበትናል። ንፋስ ከዚህ ይወጣል። ንፋስ፣ ኃይለኛ ንፋስ። ምን አይነት ንፋስ? በጣም ትልቅ ሱናሚ በሉ። በጣም ትልቅ ንፋስ ከዚህ ተልኮ ይወጣል። የምር ንፋስ ይወጣል። አውሎ ንፋስ፣ የቁጣው አውሎ ንፋስ ይወጣል። ታላቅ አውሎ ንፋስ ይወጣል። ምድር ያገለባብጣል። አመፀኞችን በጠቅላላ ያወድማል። ስለዚህ አመፀኞች እየወደሙ ነው። አንጸልይላቸው። ለዓለም ሰላም አንጸልይም። ለዓለም ሰላም እኛ ለዓለም ሰላም አንጸልይም። ለምን ቢባል አዲስ ዓለም መገልጿ ነው የምንጠብቀው። አሮጌ ዓለም ይጠፋል። ለአሮጌ ዓለም እኔ አልጸልይም። ድሮ ጨርሻለሁ። ለአሮጌ ዓለም አሁን አልጸልይም። ኃይል ነው ከዚህ የምናስተላልፈው። ጌታ በክብር ይገለጣል። የምንናገረው ቃል በረምሱ የምንናገረው ቃል የእናንተ ቃል አይደለም። አሁን ከዚህ በኋላ እሱን ማወቅ ያለብን። እንደ ማንኛውም ነገር የምንናገር ይመስላል። አይደለም። የምትናገረው ቃል ያንተ ቃል አይደለም። በአንተ ውስጥ ያለው የመለኮት ቃል ነው። አሜን። እቺን ነጥብ ያዙልኝ። እንደ አምላክ አይደለ? እንደ አምላክ የምትናገረው ቃል የማን ቃል ነው? የአምላክ ቃል ነው። አሜን። የሚፈጠር ነው፣ የሚያድስ ነው፣ የሚነቅል ነው፣ የሚተክል ነው፣ የልቡን ሐሳብ የሚሰራ ነው። አሜን። ስለዚህ የምትናገረው ቃል ያንቺ ቃል አይደለም። ስለዚህ ከዚህ በኋላ ተጠንቀቁ። ስትናገሩ ተጠንቀቁ። ረጋ በሉ፣ ቀስ በሉ፣ ዝግ በሉ። የእናንተ ቃል አሁን የላችሁ። አሜን። የእናንተን ቃል አሁን ጨርሳችሁ፣ የኔን ቃል አሁን ጨርሰናል። የትም ስንናገር የኛ ቃል እንናገር፣ አስተውለን እንናገራለን። የምንናገረው ቃል የመለኮት ቃል ነው። አሜን። እንደ እግዚአብሔር መልአክ ነና፣ እንደ አምላክ ነና። መልአክ ቢመጣ የማንን ቃል ይናገራል? የራሱ ቃል የለውም። ሚካኤል ቢመጣ ሚካኤል የራሱ ቃል የለውም። ገብርኤል ቢመጣ የራሱ ቃል የለውም። የአምላክን ቃል ብቻ ነው የሚናገረው። በተአምር የራሱ ቃል የለውም። ምንም ምክንያቱም ዓለማዊ አይደለም፣ ምድራዊ አይደለም፣ የአፔታይት የለውም፣ ኢንተረስት የለም፣ ምንም ነገር የለም። ያለው የአምላክ ቃል ብቻ። እኛ እንደዚህ ነን። ምንም በዚህ ዓለም ነገር የለንም፣ ምንም ነገር የለም። ስለዚህ ምንም ኢንተረስት የለንም፣ ምንም ፍላጎት የለም። ከማንም ጋር ምንም ጠልም የለንም፣ ጦርነትም የለንም፣ ፖለቲካም የለንም፣ ኢኮኖሚም የለንም፣ ጀማም የለንም፣ እድርም የለንም፣ ማህበርም የለንም፣ ምንም የለንም፣ ዘመድም የለም። እሺ ምንም የዚህ ዓለም ነገር የለም። ያለን አንድ ነው፣ የእግዚአብሔር ቃል አለን። አሜን። የምንናገረው የማንን ቃል ነው? የእግዚአብሔርን ቃል ነው። የእግዚአብሔር ቃል የሚሰራ ነው። ጌታ እንዲህ አለ፣ እኔ የነገርኳችሁ ቃል መንፈስ ነው፣ ህይወት ነው። ይሄ ነው። ሰዎቹ በዛን ጊዜ አይሁድ ልክ እንደ ማንኛውም ተራ ሰው የሚናገር መስሏቸው ነበር። አይደለም፣ ተራ ሰው አይደለንም። እንደ አምላክ ስለሆን ተራ ሰው አይደለንም። የምንናገረው እንደ አምላክ ነው። ተጠንቅቀን ነው። ከምንም ነገር ውጪ ነን። እድገታችን በጣም በኃይል ፈጣን፣ ከባድ እና ወደ መጨረሻ ወደ ፍጻሜ ወደ ድምድማቱ እየደረስን ነው። ንግግራችን እንደ አምላክ ሲሆን የመጨረሻዎቹ ጠቢባን ተገለጠን ማለት ነው። ጥበብ፣ የመናገር ጥበብ፣ የንግግር ጥበብ
ሰዎች የሚሉት የንግግር ጥበብ በጥበብ ለስላሳ ስትሆን፣ ዲፕሎማት ስትሆን፣ ኮሙኒኬቲቭ ስትሆን፣ ኢንፍሉዌንሻል ስትሆን፣ ተስማሚ ስትሆን፣ ተግባቢ ስትሆን፣ ታክትፉል ስትሆን፣ ብልጥ ስትሆን፣ የልብን በልብ ደብቀ ዲፕሎማት ስትሆን፣ በኢየሱስ እሱ ሰይጣናዊ ነው። የእግዚአብሔር ሰዎች ጥበብ ግን እንደ እግዚአብሔር መናገር ነው። አሜን። ይሄ ነው። ዲፕሎማት አይደለም፣ ታክትፉል አይደለም። ሰዎች ምናልባት ይዘው ራፍ ነው ሊሉ ይችላሉ። ምን አገባኝ? አም ኖት ራፍ በጣም ታፍ ጠንካራ ነኝ። ሃሌሉያ። ስለዚህ እንደ አምላክ እንናገራለን። የራሳችን ቃል የለም። የእግዚአብሔርን ቃል እንናገራለን። ስራ ይሰራል። ጌታ በክብር ይገለጣል። እሱ ነው የሚናገረው። መዝሙር 149 ላይ የእግዚአብሔርን ጠላቶች፣ አመፀኞችን፣ ክፉዎችን፣ ነገስታትን፣ መንግስታትን፣ አለቆችን በእግር ብረት ማሰር፣ በእግር ብረት ያስራሉ። ተገልጠናል፣ እናስራለን። ምድርን የሚያጠፉትን እግዚአብሔር ያጠፋል ተብሎ በራእይ የተጻፈው በእኛ አፍ ነው እኮ የሚያጠፋው። ምድርን የሚያጠፉትን ታጠፋ ዘንድ ዘመን መጣ። ምድርን የሚያጠፉት በአፋችን ቃል ይጠፋሉ። አሜን። እዚህ ነው ስራው የሚሰራው። እዚህ ነው። ምድርን የሚያጠፉትን በአፋችን ቃል እናጠፋቸዋለን። አሜን። የአሁኑ የዓለም ስልጣኔ ምድርን የሚያጠፋ ስልጣኔ ነው። የጦር መሳሪያ ስልጣኔ ነው፣ ይጠፋል። የድሮን ስልጣኔ ይጠፋል። የጀት ስልጣኔ ይጠፋል። የታንክ ስልጣኔ ይጠፋል። የፖርኖ ስልጣኔ ይጠፋል። የአመንዝራነት የሰዶማዊነት ስልጣኔ ይጠፋል። አሜን። ይጠፋል። የዲጂታል ዓለም ስልጣኔ ይጠፋል። የአርቲፊሻል ኢንቴሊጀንስ ስልጣኔ ይጠፋል። በአፌ ቃል ይጠፋል። ምድርን እያጠፉ ነው እነዚህ በሙሉ። ስለዚህ ምድርን የሚያጠፉ ይጠፋሉ። በራእይ ላይ ተጽፏል። ጌታ በክብር ይገለጣል። አስፈጻሚዎቹ እኛ ነን። ለዚህ ጉዳይ ጌታ ጠራን። ትኖራለህ አትኖርም? ለዚህ ጉዳይ በኃይል ንገሩኛ። ለዚህ ጉዳይ ትኖራለሽ ወይስ አትኖሪም? የተጠራነው ለዚህ ብቻ ነው። ሃሌሉያ። ተነሳችሁ ቆሙና መስክሩ። ለዚህ ጉዳይ እኖራለሁ በሉ። ጌታ ለዚህ ጉዳይ እኖራለሁ። ጽድቅን ለማስፈጸም እኖራለሁ። ፍርድን ለማስፈጸም እኖራለሁ። ጌታ ኢየሱስ ሆይ ለክብርህ እኖራለሁ። ቃልን ለመናገር እኖራለሁ። መለከቱን እስከ ምድር ዳር ለመንፋት እኖራለሁ። በጠላቶች ላይ ቁጣን ለማውረድ እኖራለሁ። በተናገርከው ቃል መሰረት እንደ እግዚአብሔር መልአክ እንደ አምላክ ያሉ ይኖራሉ። ባልከው መሰረት ገልጠናልና ለዚህ ቃል እኖራለሁ። ለዚህ ጉዳይ ተወርጃለሁ። እንደ እግዚአብሔር መልአክ እንደ አምላክ ነኝ። ባቢሎን ወደቀች። ባቢሎን ወደቀች። ካለ መውጣቱ ባቢሎን ወደቀች። ባቢሎን ወደቀች። ኤልዛቤል በአፌ ቃል ሞተች። በአፌ ቃል ኤልዛቤል ሞተች። በኢየሱስ እግዚአብሔር ገላታለሁ ብሏል። ካውንስሉን ይገላል። እግዚአብሔር አባሎቹን ይገላል። ገላታለሁ ያለው ኤልዛቤል ሙላቷ ላይ ደርሳለች። እግዚአብሔር ይገላቸዋል። እግዚአብሔር አይምርም፣ ይገላል። ኤልዛቤልን ይገላል። ይገላል። ክርስቲያኑ ያረከሱ፣ ያደከሙ፣ ስጋዊ ያደረጉ፣ ዘረኛ ያደረጉ፣ አድመኛ ያደረጉ ኤልዛቤል እግዚአብሔር ገላለው ማለት ዛሬ ይገላታል። ተናግሬያለሁ። ይገላል። ኤልዛቤል አይናቸው ጠፋ። የኤልዛቤል ልጆች አይናቸው ጠፋ። አልጋ ላይ ወደቁ። አቅማቸው ተሰበረ። ጉልበታቸው ተሰበረ። ዋርታቸው ተሰበረ። ኃይላቸው ተሰበረ። ኢኮኖሚያቸው ተሰበረ። ስብሰባቸው ተሰበረ። ከፍታቸው ተሰበረ። ስልጣናቸው ተሰበረ። በኢየሱስ ስም ጉልበታቸው ሰብሬዋል። በሚፈርድብሽ ምላስ አንቺ ትፈርጃለሽ። ታሪክ ተገልብጧል። አንቺ ትፈርጃለሽ። ሲፈርዱብሽ ነበር። ዛሬ አንቺ ነሽ የምትፈርጂው። በእኔ ላይ ተናገራችሁብኝ፣ ዛሬ እናገርባችኋለሁ። ተናገሩ። በእኔ ላይ እናገርባችኋለሁ። ቃሉ
ይነግራቸዋል ዛሬ በኢየሱስ ስም የተናገረባቸው ከዚህ በኋላ ወደ ጨለማ ጠላቶች በደላ የተናገራችሁ በበሎ ዘመናችሁ አለቀች። በደላ የተናገራችሁ ዘመናችሁ አለቀች። ዘመናችሁ አለቀች። መንግስታችሁን እግዚአብሔር ከላያችሁ ላይ አነሳው። ሞገስን አነሳ፣ ስልጣንን አነሳ ከላያችሁ ላይ። የውርደት ዘመን ውስጥ ገባችሁ። የውርደት ዘመን ውስጥ ገባችሁ። በኢየሱስ ተከል የትኛውም ጨለማ በቤታችን አይቆምም። የሰይጣን ኃይል በቤታችን አይቆምም። ባቢሎን በቤታችን አትቆምም። ኤልዛቤል በቤታችን አትቆምም። ጭራቁ በቤታችን አይቆምም። ዘንዶ በቤታችን አይቆምም። የትኛውም ሰርቬራንስ በቤታችን አይቆምም። በኢየሱስ በረሃ ነው ያላችሁት ነገራችሁ ውስጥ በጠቅላላው ወንዙ መጥቷል። ወንዙ መጥቷል። እናንተ ጉዳይ ላይ በረሃ ነው ባላችሁት ጉዳይ ላይ ከዚህ በኋላ በረሃ የለም። ወንዙ መጣ። በምድረ በዳ ወንዝ ይሆናል ብሏል እግዚአብሔር። ይህን ቃል እግዚአብሔር አምጥቷል። ተናግሬያለሁ። በበረሃችሁ ላይ ወንዙ መጥቷል። የኑሮ በረሃ፣ የአገልግሎት በረሃ፣ የምንም ነገር በረሃ ወንዙ መጣ። ዋው መጣ። በበረሃ ወንዙ መጣ። ወንዙ መጣ። ወንዙ መጣ። ምድረ በዳው ለመለመ። ምድረ በዳችሁ ለመለመ። ከዚህ በኋላ ምድረ በዳ የለም። ለእግዚአብሔር ምስጋና ናችሁ። ለእግዚአብሔር ምስጋና ናችሁ። ለእግዚአብሔር የሚገባው ዝማሬና ቅዳሴ ታቀርባላችሁ። ምድረ በዳችሁ ላይ ወንዙ መጥቷል። በኢየሱስ ስም ጽዮን ምድረ በዳ የላትም። ከእንግዲህ የላትም። ጽዮን ምድረ በዳ የላትም። ጽዮን ምድረ በዳ የላትም። ጽዮን ምድረ በዳ የላትም። ልምላሜ ነው። ልምላሜ ነው። ልምላሜ ነው። ልምላሜ ነው። በረሃ የተባለው ልምላሜ ነው። ቀበሮ ተኝቶበታል የተባለው ልምላሜ ነው። አራዊት ነበሩበት የተባለው ከዚህ በኋላ አራዊት የለም። ልምላሜ ነው። ልምላሜ ነው። ለአንቺ የማይገዙ ይጠፋሉ። ለአንቺ የማይገዛ ህዝብና መንግስት ይጠፋል ስለተባለ ለአንቺ የማይገዛ መንግስት ይፈርሳል። ለአንቺ የማይገዛ ህዝብ ይፈርሳል። ለአንቺ የማይገዛ ህዝብና መንግስት ይጠፋል ተብሎ ተጽፏል። በኢየሱስ ስም ዛሬ ይሄ ቃል በእናንተ ላይ ተፈጸመ። ለአንቺ የማይገዛ ይጠፋል። ለአንቺ የማይገዛ መንግስት ይጠፋል። ለአንቺ የማይገዛ ህዝብ ይጠፋል። ለአንቺ የማይገዙ ሀብታሞች ይጠፋሉ። ለአንቺ የማይገዙ ባለስልጣናት ይጠፋሉ። ለአንቺ የማይገዙ አለቆች ባለስልጣናት ይጠፋሉ። ለአንቺ የማይገዙ ፓስተሮች፣ ጳጳሶች፣ ነብዮች ይጠፋሉ። ለአንቺ የማይገዛው ገንዘብ ይወድማል። ለአንቺ የማይገዛ ገንዘብ በሳት ይወድማል። ለአንቺ የማይገዛ ሀብትና ንብረት በሳት ይወድማል። የኩራተኞች ኩራት ይወድማል። ኩራተኞች ያነቅሳሉ። በአንቺ ላይ ራሳቸውን የነቀነቁ ወደ ትቢያ ይወርዳሉ። የእግርሽን ትቢያ መላስ ይመኛሉ። ጋባታማጋባቻ ቀንሽ ነው። ጽዮን ሆይ ቀንሽ ነው። ጽዮን ሆይ ቀንሽ ነው። እግዚአብሔር የበቀል አምላክ ጽዮን ሆይ ቀንሽ ነው። ጽዮን ሆይ ቀንሽ ነው። ሸላልሜ ገነባለሁ ነው ያለው። መሰረትሽን ሸላልሜ ገነባለሁ። ሸላልሜ ገነባለሁ። አልቀሳሽ ነበረ። ሸላልሜ ነው ገነባው። በሰምፔር በእንቁ በወርቅ በቶጳስ በአማራ ነገር ሸላልሜ ገነባለሁ። ለቅሶ ከእንግዲህ በኋላ የለም።
አልቅሰሽ ነበረ፣ ተንቄያለሁ ብለሽ ነበረ፣ ማሙኛለሁ ብለሽ ነበረ፣ ባዶኛለሁ ብለሽ ነበረ፣ ምስኪኑኛለሁ ብለሽ ነበረ። ታሪኩን ገልብጬዋለሁ እያለ ታሪኩ ተገልብጧል። የመጨረሻ ውብ አድርጌ ገነባለሁ እያለ በቃ አስኩልሽ መሰረቶችሽን ድንጋዮችሽን ሸላልም በእንቁ በቀይ እንቁ የመጨረሻ አትራክቲቭ የመጨረሻ ማራኪ ሰዎችን የሚያስደምም ሰዎች እንዴት ሊሆን ቻለ የሚያስብል አደረገ በኢየሱስ ይህን ሳያደርግ እኮ ጌታ አይገለጥም። ጽዮንን በዚህ ልክ ሳያደርጋት አይገለጥም። የሚገለጥበት ዘመን ስለደረሰ የጽዮን ውበት ቀን ነው። ነገስታት ናቸው የሚፈልጉሽ። ነገስታት ናቸው የሚያገለግሉሽ። እቴጌዎቻቸው ይፈልጉሻል፣ ያገለግሉሻል። ምክንያቱም ከየትም መፍትሄ አላገኙም። የትም ተጨንቋል። አንቺን ይፈልጋል፣ ያገለግሉሽ ይፈልጋል፣ ያገለግሉሻል። ከማራቶ ረባጫ አታፍሪም። እናትፈሪ ስለተናገርሽው ቃል አታፍሪም። ስለተናገርሽው ቃል የመለኮት ቃል የተናገርሽው ያንቺን ያለው አታፍሪም። አፍሽን ከፍተሻል፣ ይሞላዋል። አታፍሪም። የተናገርሽው የመለኮት ቃል አታፍሪም። ጌታ ኢየሱስ ሆይ እናመሰግናለን። አንተ በመካከላችን ታላቅ ነው። ቃልህ በጣም ታላቅ ነው። እጅግ 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 ታላቅ ነህ። አንተ ታላቅ ነህ። ቃልን ሰጣን። በቃ እንግዲህ ምን ቀረ? ምን ቀረ? ያልሰጠን ነገር ምን ቀረ? ሁሉንም ነገር የሚያመጣ ቃል፣ ደግሞም የሚያድስ ቃል፣ ጨለማን በሙሉ የሚያጠፋ ቃል ሰጠን። እናመሰግናለን። አባቴ ሆይ በቃል መሰረት በእውነት እንኖራለን። በእውነት ከዚህ በኋላ ደግመን ስንገናኝ እንኳን በታላቅ ብርሃን ነው የምንገናኘው። ታፈጥነናል። አሁን የፍጥነት ሰዓት ቃል ያፈጥናል። ለአንተ ክብር ይሁን። ሁሉን ቻይ እግዚአብሔር ሆይ እናመሰግናለን። በኢየሱስ ክርስቶስ ገናና ስም አሜን። ማራናታ። ጌታ ኢየሱስ ሆይ ቶሎ ና። ጌታ ኢየሱስ ሆይ ቶሎ ና። ጌታ ኢየሱስ ሆይ ቶሎ ና።